አብዛኞቻችሁ እንደዚህ አይነት አኒሜሽኖችን ቢያንስ አንዴ አይታችሁ ታውቃላችሁ፣ ግን እንዴት እንደሚሰራ አታውቁም። ነገር ግን ዛሬ እኔ ላሳያችሁ፣ ተከታተሉኝ። ይህን ለመስራት የሚያስፈልገን አፕሊኬሽን ቤኒም ዋይት ቦርድ ይባላል። ፕሌይ ስቶር ላይ ሰርች አድርጋችሁ ማግኘት ትችላላችሁ። አንዴ አፕሊኬሽኑን ዳውንሎድ ካደረጋችሁት በኋላ ሎጎ ይህንን የሚመስለው፣ ከዛ እሱን ትነኩትና ወደ ውስጥ ትገባላችሁ። ከዛ እዚህ ጋር ያለችዋን ፕላስ ምልክት ትነኩና የፕሮጀክታችሁን ስም ትሰጡታላችሁ። የፕሮጀክታችሁን ፎርማት ማስተካከል ከፈለጋችሁ ፎርማት የሚለውን ነክታችሁ ዊድዙን ምናምን ማስተካከል ትችላላችሁ። ከዛ ክሬት ፕሮጀክት ብላችሁ ነው ወደ ውስጥ የምትገቡት። ከዛ ለምሳሌ ቴክስት ከሆነ መጨመር የምትፈልጉት እዚህ ጋር ቴክስት የምትለዋን ትነኩና መጻፍ የምትፈልጉትን ቴክስት ጽፋላችሁ። እኔ ለምሳሌ እዚህ ጋር ዌልካም ብየዋለሁኝ። ከዛም እዚህ ጋር ሃንድ የምትለውን ትነኩና እንዲጽፍላችሁ የምትፈልጉትን ፕሪሴት የሆኑ የመጀመሪያ ስታይሎች ስላሉ ከነሱ ትመርጣላችሁ። ለምሳሌ አሁን እኔ የኛውን ሃንድን የመረጥኩት። ከዛ በተጨማሪም ስቲከር ከፈለጋችሁ ፕሪሴት የሆኑ ስቲከሮች አሉ። ስቲከር የሚለውን ትነኩና ከነዚህ ሁሉ ውስጥ ላይ የፈለጋችሁትን አንዱን ስቲከር ትመርጣላችሁ። ከዛ ተጨማሪ ፔጅ ከፈለጋችሁ እዚህ ጋር የፕላሷን ምልክት ትነኩና አዲስ ፔጅ ትከፍታላችሁ። ያንኑ እዛ መጀመሪያው ፔጅ ላይ የሰራችሁትን ስቴፕ ደጋግማችሁ ከሰራችሁ በኋላ እዚህ ጋር ያለችውን የአፕሊኬሽኑ ዋተርማርክ ሪሙቭ ለማድረግ አንድ ጊዜ ኤክስ ምልክቷን ታፕ ታደርጋላችሁ። ሁለት አማራጭ ያመጣላችኋል። አንዱ ዎች አድስ ነው፣ አንዱ ደግሞ ሪሙቭ ፐርማነንትሊ መክፈል ይጠበቅባችኋል ማለት ነው። ያው ዎች አድስ ስሉትና ጨርሳላችሁ። ከዛ ኤክስፖርት ለማድረግ የሼሯን ምልክት ትጫኑና ሴቭ ሙቪ ሚል ይመጣላችሁ፣ ሜክ ሙቪ ሚል ይመጣላችኋል። ከዛ እሱን ሴቭ ማድረግ ነው ማለት ነው። ከዛ በኖርማል ፕሌየር ገብታችሁ ትከፍቱታላችሁ።